አንተ የኢየሱስ ጠላት ይላል። እኔ ወላሂ የኢየሱስ ወዳጅ ነኝ። እናንተ ግን የኢየሱስ ጠላቶች ናችሁ። ናግባና አስረዳለሁ። ውዴታ ማለት ምን ማለት እንደሆነ አልገባችሁ። ጥላቻ ማለት ምን ማለት እንደሆነ አልገባችሁ። ኢየሱስ ክርስቶስ ሲናገር ብትወዱኝስ ትእዛዜን ትጠብቃላችኋል። አየህ፣ ውዴታ የሚገለጸው ትእዛዝን በመከተል ነው። እሺ፣ ጥያቄ አለ? ቀጥል። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሱ እንዴት ነህ? ሰላም ነህ? አልሐምዱሊላህ። እሺ፣ ጥያቄ ነበረን እዚህ ማለት ነው። ወረበል ካዕባን ብሎ መማል ይቻላል አይቻልም? ወረብል ካዕባ ብሎ መማል ችግር የለውም። በካዕባ መማል አይቻልም። ነገር ግን ወረብል ካዕባ ማለት በካዕባ ጌታ እምላለሁ ማለት ነው። ወአዩቅሲሙ ቢረብል ካዕባ፣ የካዕባ ጌታ አላህ ነው። የሰማይ የምድር ጌታ የካዕባ ጌታ አላህ ነው። በካዕባ መማል አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ላ ተሕሊፉ ቢአባኢኩም ወላ ቢአጅዳዲኩም መን ካነ ሐሊፈን ፈልየሕሊፍ ቢላሂ አው ሊየስሙት አሉ። በአባቶቻችሁ አትማሉ፣ በአያቶቻችሁ ታድርጉ። እሺ፣ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተሕሊፉ ቢአባኢኩም ወላ ቢአጅዳዲኩም መን ካነ ሓሊፈን ፈልየሕሊፍ ቢላሂ አው ሊየስሙት። በአባቶቻችሁም በአያቶቻችሁም በማንም አትማሉ ባሉ። መማል የፈለገ በአላህ ብቻ ይማል፣ አለበለዚያ ዝም ይበል አሉ። ስለዚህ ለእኛ መማል የተፈቀደልን በአላህ ስብሐነሁ ወተዓላ ብቻ ነው። በሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም መን ሐለፈ ቢገይሪላሂ ፈቀድ ከፈረ አው አሽረከ አሉ። ከአላህ ውጭ ባሉ አካሎች የማለ ሰው በእርግጥም ካደ ወይም አጋራ ነው። ስለዚህ በካዕባ አይማልም። ካዕባ ፍጡር ነውና በካዕባ ጌታ ወይም በሰማይ ጌታ በምድር ጌታ በሆነው በአላህ እምላለሁ ቢል ሰውየው ችግር የለውም። እሺ፣ ሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ውዱ ካረግን በኋላ ለውዱ ተብሎ ሱና አለው እንዴ? ውዱ ሳይደርቅ ሱና ይሰገዳል? ነቢያችን ሰለላሁ ዐለይሂ ወሰለም ኢዛ ደኸለ አሐዱኩሙል መስጂድ ፈላ የኽሩጀነ ሐታ ዩሰሊ ረክዐተይን አሉ። አንዳችሁ ወደ መስጂድ ከገባ ሁለት ረክዓ ሱና ሶላትን ሳይሰግድ እንዳይቀመጥ አሉ። ሱና ሙአከድ ነው፣ በጣም ጠንካራ ከሚባሉ ሱናዎች ነው። እንደ ግዴታ አይደለም። እሺ፣ እንደ ግዴታ አይደለም። እሺ፣ ያ መስገድ የቻለ ሰው ይስገድ። እሺ። አይ መስጂድ ሲገባ ሳይሆን ውዱ ከተደረገ በኋላ ቤትም ሊሆን ይችላል፣ የትኛውም ቦታ ላይ ውዱ ስላደረግን ብቻ ላ ተሕየተል መስጂድ ነው ያለው። ተሕየተል መስጂድ ያ ማለት ቤትም ሊሆን ይችላል። ሰውየው ቤት እንደ መስጂድ ነው፣ የትኛውም ቦታ እንደ መስጂድ ነው። ለዚች ኡማ ነቢያችን ሰለላሁ ዐለይሂ ወሰለም ጁዒለት ሊየል አርዱ መስጂደን ወጠሁራ ብለዋል። ምድር አጠቃላይ ለኔ መስጂድ ተደርጋልኛለች፣ ጠህራ ተደርጋልኛለች ብለዋል። ውዱ አድርጎ እንደጨረሰ ወዲያው ቤትም ሊሆን ይችላል መስጂድም ሊሆን ይችላል ተሕየተል መስጂድ ብሎ ነይቶ ቢሰግድ ይሆናል፣ ይቻላል። ቢላል ረዲየላሁ ዐንሁ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ምን አሉት? ያ ቢላል ሰሚዕቱ ቅርዐን ዐሊከ ፊል ጀና አሉት። ቢላል ሆይ በጀነት ውስጥ የጫማህን ኮቴ ሰማሁኝ አሉት። ወደፊት ጀነት እንደሚገባ አላህ ቀድሞ አሳወቃቸው። በዚህ ጉዳይ ላይ ተጠየቀ። እስኪ አዘውትረህ የምትሰራው ምንድን ነው ለዚህ ነገር ያበቃህ ተብሎ ሲጠየቅ እኔ እንዳው ምንም መልካም ከእናንተ የምሰራው የተለየ የለኝም አለ። ነገር ግን ውዱ አድርጌ ውዱ ሳይደርቅ በፊት ተሕየተል መስጂድ የምሰግድ በሆን እንጂ ብሏል። ይሄን ብሎ ተናግሯል። ለዚህ ታላቅ ምንዳ ይዳርጋል፣ ወይም ይሄ እንድታገኙ ያደርጋል። ካደረጋችሁ በኋላ ተሕየተል መስጂድ መስገድ። እሺ፣ ጀዛከላህ ወያኩ። ወሱ ሰላም አለይኩም። ወሰላም ወረሕመቱላሂ ወበረካቱ። ስለ ርብቃ ልጠይቅህ ነበረ። ወገኖቻችን አንዳንዴ
ነቢ ሰለላሁ ዐለይሂ ወሰለም አይሻን በ6 ዓመቷ አገባት ምናምን እያሉ ሲያወሩ ርብቃም አላች አይደል እንዴ በ3 ዓመቷ ያገባች የሚል ምላሽ ይሰጣሉና ስለዚህ መረጃ ካለክ ማወቅ ፈልጌ ነው። አዎ መጽሐፍ ቅዱስ ላይ ሳራ በ97 ዓመቷ ይስሐቅን ወለደች ይላል። ከዚያ በኋላ በ127 ዓመቷ ሞተች ይላል። ከዚያ በኋላ በዚህ ጊዜ የእንትና እድሜ የማነው የኢስሐቅ የልጇ እድሜ 37 ይሆናል። ከዚያ በኋላ በ3 ዓመቷ በዚያን ጊዜ ርብቃ እንደተወለደች ይገልጽና ርብቃ ማነው ኢስሐቅ 40 ዓመቱ ሲሆን ጊዜ ርብቃን አገባት ይላል። ኢስሐቅ በ40 ዓመቱ ርብቃን አገባት ይላል። ማለት በ3 ዓመቷ ማለት ነው። በ3 ዓመቷ እንዳገባት እዛው የአይሁዲዎች ማብራሪያ ራሳቸው ላይ አለ። ይህን ባለፈው ጊዜ ሳሳያችሁ ነበር። የ40 ዓመቱ ሰው የ3 ዓመት ህፃን ልጅ እንዳገባ ተገልጿል። ምን ትላላችሁ ቅዱሳኖች? እሺ ያቀለ ይቀጥል። አሰላሙ አለይኩም ወሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። ጥያቄ ምንድን ነው? ኦኬ ጥያቄ ስለ እናቴ ነው ለመጠየቅ የመጣሁት እና በጣም ጥያቄ ሆኖብኝ እድሜ ልኬ እናቴ ከአባቴ ጋር እያለች ያው እኔም ልጅ ነበርኩኝ። እሺ አንተ የኢየሱስ ጠላት ይላል። እኔ ወላሂ የኢየሱስ ወዳጅ ነኝ። እናንተ ግን የኢየሱስ ጠላቶች ናችሁ። ናግባና አስረዳለሁ። ውዴታ ማለት ምን ማለት እንደሆነ አልገባችሁ። ጥላቻ ማለት ምን ማለት እንደሆነ አልገባችሁ። ኢየሱስ ክርስቶስ ሲናገር ብትወዱኝስ ትእዛዜን ትጠብቃላችኋል። አየህ፣ ውዴታ የሚገለጸው ትእዛዝን በመከተል ነው። አንተ ግን የእርሱን ትእዛዝ ትተህ እርሱን ታመልከዋለህ። አምልከኝ ብሎ አዞሃል ወይ ብዬ ብጠይቅህ አላለም። ስለዚህ አትወደውም፣ ትጠላዋለህ። እንዳው ክርስቶስን የሚወድ ሰው ትእዛዙን ይከተላል። ክርስቶስን የሚጠላ ሰው ግን ትእዛዙን ሳይሆን የራሱን ፍላጎት ይከተላል። ታቸዋል። የክርስቶስ ወዳጆች ማለት እርሱ ያዘዘውን የሚሰሩ ሰዎች ማለት ነው። እርሱ ያዘዘው ምንድን ነው? እኔ አምልከኝ ብሎ አዟል መጽሐፍ ቅዱስ ላይ አላዘዘም። السلام عليكم ورحمة الله وبركاته. وعليكم السلام. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. تبارك الذي نزل الفرقان على عبده ليكون للعالمين نذيرا. الذي له ملك السماوات والأرض ولم يتخذ ولدا ولم يكن له شريك في الملك وخلق كل شيء فقدره تقديرا. واتخذوا من دونه آلهة لا يخلقون شيئا وهم يخلقون ولا يملكون لأنفسهم ضرا ولا نفعا ولا يملكون موتا ولا حياة ولا نشورا. وقال الذين كفروا إن هذا إلا إفك افتراه وأعانه عليه قوم آخرون فقد جاءوا ظلما وزورا. وقال
بكرة وأصيلا قل أنزله الذي يعلم السر في السماوات والأرض إنه كان غفورا رحيما وقالوا ما لهذا الرسول يأكل الطعام ويمشي في الأسواق لولا أنزل إليه ملك فيكون معه نذيرا أو يلقى إليه كنز أو تكون له جنة يأكل منها وقال الظالمون إن تتبعون إلا رجلا مسحورا انظر كيف ضربوا لك الأمثال فضلوا فلا يستطيعون سبيلا تبارك الذي إن شاء جعل لك خيرا من ذلك جنات تجري من تحتها الأنهار ويجعل لك قصورا بل كذبوا بالساعة وأعتدنا لمن كذب بالساعة سعيرا إذا رأتهم من مكان بعيد سمعوا لها تغيظا وزفيرا وإذا ألقوا منها مكانا ضيقا مقرنين دعوا هنالك ثبورا لا تدعوا اليوم ثبورا واحدا وادعوا ثبورا كثيرا قل أذلك خير أم جنة الخلد التي وعد المتقون كانت لهم جزاء ومصيرا لهم فيها ما يشاءون خالدين كان على ربك وعدا مسئولا ويوم يحشرهم وما يعبدون من دون الله فيقول أأنتم أضللتم عبادي هؤلاء أم هم ضلوا السبيل قالوا سبحانك ما كان ينبغي لنا أن نتخذ من دونك من أولياء ولكن متعتهم وآباءهم حتى نسوا الذكر وكانوا قوما بورا የባህሪ ልጁ ነው የሚል አንዲትም ቦታ ላይ የለም እኮ አልኩ እኮ ዶንሊ ቢጋተን ሰን ማለት ነው ብቸኛ ልጅ አንድያ ልጅ ማለት ነው ልክ በዛ መልኩ ክርስቲያኖች አይጠሩ አልጠየቅኩም እሱም የባህሪ ልጁ ነው የሚል የለም እያልኩህ ነው እኔ ደግሞ እያልኩ እኮ ነው የባህሪ ልጅ የሚለው የሚያሳየው ዶንሊ ቢጋተን ሰን ማለት አንድ የገዛ ልጁ እያለ እኮ እየገለጸው አንድያ ልጅ ማለት ጥያቄው ወገናችን የባህሪ ልጁ ነው ኢየሱስ ክርስቶስ የሚል የትም ቦታ ላይ አልተቀመጠም የባህሪ ልጅ የሚባል ነገር የለም እንደዛ የሚል የለም መጽሐፍ ቅዱስ እሺ ለምሳሌ ቆይ ማቴዎስ ምን ነው የዮሐንስ ወንጌል ምዕራፍ 5 ከቁጥር 19 ጀምሮ እስቲ አንብብልኝ የባህሪ ልጁ ነው የሚል ቃል ልትሰጠን ነው ወይንስ ምንድነው ታታረክመን በፊት አንድ አንብብልን ወይ እኔ ላንብበው የጠየቅከው ለመለሰልኝ ከእሱ ላይ ከሆነ የምታወራው ማለት የባህሪ ልጁ ነው የሚል ልታሳየን ነው ወይንስ ምንድነው አልኩ እኮ የባህሪ ልጅነትን የሚያሳይ አገላለጽ አለ አሁን እዛች ጋር ልክ በዛ መልኩ የምፈልገው ባንዲ የባህሪ የዮሐንስ ወንጌል ምዕራፍ 5 አንብብልኝ አንዴ
እኮ መልስና ከዚያ በኋላ ማስረጃ ስጠይቅህ ትሰጠኛለህ። እንደዛ ብሎ የተናገራለ ወይ? እሺ አሁን ለምሳሌ መጽሐፍ ቅዱስ ላይ አንድያ ልጅ ወይም ደግሞ the only begotten son ተብሎ የተገለጠ ሌላ እንትን የለም፣ ደቀ መዝሙር የለም። በዛ መልኩ የተገለጠ እሱ ያ የባህሪ ልጅነትን ያሳያል ነው እኮ ምልክ። የባህሪ ልጅ አሁን ልጅ ነው የሚል ያሳየን ነው ጥያቄው። ለሱ የሚል አለ የለም? the only begotten son እያልኩ እኮ ነው። ይሄ በግልጽ አያሳይም ነው ምንድን ነው? ቆይ አንተ ሐሳብ አልገባኝም። the only begotten son ይላል። አሎ የባህሪ ልጅ ነው የሚባል ነገር የለም ወገናችን። እንደዛ የሚል የለም መጽሐፍ ቅዱስ ላይ። ልጅ ሲባል ከምን አንጻር ነው? እግዚአብሔር ኢየሱስን ወልዶታል ስትል አንተ ከምን አንጻር ነው? ለምሳሌ እስኪ ንገረኝ። ቃሉ ከመሆኑ አንጻር ኢየሱስ ክርስቶስ እኔ እግዚአብሔር ቃል ነኝ ብሏል። ዮሐንስ 1:1 ላይ በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ስለዛ ቃል የሚለው ለክርስቶስ የተገለጠ ነው። ወደ ዮሐንስ ነው ግን ኢየሱስ ክርስቶስ እኔ እግዚአብሔር ልጅ ነኝ ብሏል አላለ? እግዚአብሔር ቃል ነኝ ብሏል አላለ? የምን እኔ እግዚአብሔር ቃል ነኝ ብሏል ኢየሱስ ክርስቶስ? የእግዚአብሔር ልጅ ወይስ እግዚአብሔር ቃል? እግዚአብሔር ቃል ነኝ ብሏል ወይ? አሁን ቆይ ኤግዛክት ወርድ ነው አንተ የፈለከው ወይስ ምንድነው? አዎ እንግዲህ ያማ ኤግዛክት ወርድ ፋላሲ ነው። ምክንያቱም እያንዳንዱን ነገር እኔ በፈለኩት መልኩ መጽሐፍ ቅዱስ ላይ ላገኝ ማለት ያ ኤግዛክት ወርድ ፋላሲ ነው። እኔ በፈለኩት ሳይሆን አንተ እንዳልከው ነው። ወደ ራስህ ነው ማለት አንተ ራስህ እግዚአብሔር እኔ እግዚአብሔር ቃል ልጅ ኢየሱስ ክርስቶስ እግዚአብሔር ለምሳሌ እሺ ዮሐንስ 1:1 ላይ አሁን ለምሳሌ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም በእግዚአብሔር ነበረ ይላል። ያ ደግሞ ቁጥር 14 ላይ ወደ ብሎ ቃልም ስጋ ሆነ ይላል። ስለዚህ እግዚአብሔር የነበረ ግን ስጋ የሆነ ሌላ አካል በመጽሐፍ ቅዱስ ልታሳይ ትችላለህ? ሌላ ስለማሳየት አይደለም ጥያቄው። ቆይ አንዴ በመጀመሪያ ቆይ አንዴ አዳምጠኝ። መጀመሪያ ኢየሱስ ክርስቶስ እኔ እግዚአብሔር ቃል ነኝ አላለም አይደል? በእሱ መልኩ ኤግዛክት ወርድ ፋላሲ አትስራኩ ነው። አሁን እኮ ቁጥር 14 ላይ ቃልም ስጋ ሆነ ይላል። ይኸውልህ ወደሱ ልመጣለህ። ኢየሱስ ክርስቶስ እንደዚህ ነው አልከኝ። ከዛ እኔ በዚያ ላይ ጥያቄ ሳነሳልህ ጊዜ እንደሱ ብለህ መጠየቅ አትችልም አትጠይቅም ትላላችሁ። አያስኬድም። እንደዛ መጠየቅ ማልችል ከሆነ ያን ቃል አትናገር አንተ አይደለ? ኢየሱስ ክርስቶስን እግዚአብሔር ቃል ነኝ አላለም። የትኛውን ቦታ ላይ መጽሐፍ ቅዱስ ላይ ስለ ቃልነቱ የተናገረበት አንዲትም ቦታ ላይ የለም። አሁን እሺ ቆይ ላሳይክ። አሁን ለምሳሌ የዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ ቃልም ስጋ ሆነ ይላል። መጀመሪያ ከቁጥር 1 ላይ ምን ይላል? ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይልና ቁጥር 14 ላይ ቃልም ስጋ ሆነ ይላል። በመጀመሪያ እግዚአብሔር የነበረ ስጋን የተዋሃደ ወይም ስጋ የሆነ በመጽሐፍ ቅዱስ ላይ ሌላ ከኢየሱስ ክርስቶስ ውጭ አለ? ተዋሃደ የሚል ቃል አለ መጽሐፍ ቅዱስ ላይ? ምን አለ? ተዋሃደ የሚል ቃል አለ ወይ መጽሐፍ ቅዱስ ላይ? ችግር የለም እሱን ተው። ቃልም ስጋ ሆነ በሚለው ቃል ስጋ የሆነ እግዚአብሔር የነበረ ስጋ የሆነ ሌላ አካል አለ በመጽሐፍ ቅዱስ? ይሄ አንዴ እሱን ለኢየሱስ ክርስቶስ እስካደረግክ ድረስ ልትጠይቅ ነው አንተ። አንደኛ ተዋሃደ የሚል ቃል የለም መጽሐፍ ቅዱስ ላይ አይደለ? ሁለተኛ ሆነ ነው የሚል አይደለ? አሁን ቃል አስለቀማ ነው። አሁን እዚህ ጋር ያለ ኢየሱስ ክርስቶስ ነው ካልክ፣ በመጀመሪያ እግዚአብሔር የነበረው ነው ካልከኝ፣ ስጋ ምንድን ነው? ፍጡር ነው ፈጣሪ? ስጋማ ፍጡር ነው። በጣም ጥሩ ፍጡር ነው አይደለ? ስለዚህ ቃል ስጋ ሆነ ስትል ጊዜ እግዚአብሔር ነው ቃል አይደለም? እግዚአብሔር ፍጡር ሆነ። እግዚአብሔር ነው ቃል እግዚአብሔር ነው። ኦኬ በጣም ጥሩ። እግዚአብሔር ፍጡር ሆነ ማለት ነው አይደለ? የፍጡሩን ስጋ የራሱ አደረገ ከማለት አንጻር የተነገረ ነው። አሁን እኮ መጽሐፍ ቅዱስን እኮ ይሄንን ተረጉሙ። ምክንያቱም የኛ ነው መጽሐፍ ቅዱስ ሆነ ነው የሚል በመልኩ መረዳት እንዳለብን እግዚአብሔር ስጋ ሆነ አይደለ? ስጋ ፍጡር ነው ብለኸኛል። ስለዚህ እግዚአብሔር ፍጡር ሆነ ማለት ነው። ሆነ የሚለው መጀመሪያ ያልነበረን አሁን የራሱ ሲያደርግ የገዛ ምንድነው? አሁን ለምሳሌ ሮሜ 1:3 ላይ ምንድነው የዳዊትን ዘር ያዘ ከሚለው አንጻር እዛ ጋር ለምሳሌ ተናግሯል። ሮሜ 1:3 ላይ በዛ መልኩ ነው እዚች ጋር ቃልም ስጋ ሆነ ሲል የመጀመሪያ ያለ ቃል በቃልነት ደረጃ በእግዚአብሔር ዘንድ የነበረው ያ ቃል
ቃል ስጋ ከዛ በኋላ የራሱ ማድረጉን የሚያሳይ ነው። በዛ መልኩ ነው የተቀመጠው። አደረገ ለማ ሆነ ነው የሚለው አደረገና ሆነ ሰማይና ምድር ናቸው ስጋ ሆነ አልክ። ስጋ ምንድነው ስልህ ፍጡር ነው አልክ። ስለዚህ እግዚአብሔር አደረገ እኮ አይደለም። ስለዚህ እግዚአብሔር ፍጡር ሆነ ማለት ነው ስጋ ሆነ ስንል ጊዜ ስጋ ሆነ ሲል እንደ በዛ መልኩ አይደለም እኮ አልኩ። አሁን መጀመሪያ ቃል ነበረ ይላል። ከዛ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ቃል እግዚአብሔር ነበረ። ከዛ በኋላ ያ ቃል ደግሞ ስጋ ሆነ ሲል ያ መጀመሪያ በእግዚአብሔር መልክ ይኖር የነበረው ልክ ፊልጵስዩስ ምዕራፍ 2 ላይ እንደተነገረው በእግዚአብሔር መልክ ሲኖር ሳለ እግዚአብሔርነትን ወይም ደግሞ ከእግዚአብሔር ጋር እኩል መሆንን መቀማት እንደሚገባ አልቆጠረም። የባሪያን መልክ ያዘ ይላል። ለምሳሌ እዛች ጋር በዛ መልኩ የተነገረ ነው እኮ ለመጽሐፍ ቅዱስ ላይ ያለው። ስለዚህ ስጋ ሆነ አይደለ? ያ ስጋ ፍጡር ነው አይደለም? ስጋማ ፍጡር ነው። ስጋ ሲጀመር እኮ አምላክ ነው እኮ አላልኩም። በመጀመሪያ ክርስቶስ ሳይዋሃድ በፊት ስጋ ሲባል አሁን ለምሳሌ ለብቻ ፈጥሮ ከዛ በኋላ ስጋው ካደገ በኋላ የሚዋሃደው ነገር ሳይሆን እመቤታችን ያለችው መጀመሪያ ያ የኢየሱስ ክርስቶስ ስጋ ፈጣሪ ነው ፍጡር ስጋው ሳይዋሃደው በፊት የእመቤታችን ነበረች፣ ሌላ ስጋ የለም። ግን በማህፀኗ ሲያድር ክርስቶስ ምንድነው ቃል የነበረው በእግዚአብሔር ዘንድ የነበረው ያ አምላክ በእመቤታችን ማህፀን ሲያድር ያ ያነሰዋል ማለት ነው፣ የራሱ ያደርጓል። ልክ ፊልጵስዩስ ምዕራፍ 2 ላይ እንዳለው ማለት ነው። ዋና ያነሳው ሳይሆን ጥያቄ የኢየሱስ ክርስቶስ ስጋ ፈጣሪ ነው ፍጡር? የኢየሱስ ክርስቶስ ስጋ ተብሎ ሳይሆን የሚገለጠው አሁን ኢየሱስ ክርስቶስ በስጋ ብትለኝ ልክ ነው። ኢየሱስ ክርስቶስ በስጋ ካልከኝ በስጋ ነው የሚባለው። የኢየሱስ ክርስቶስ ስጋ ፈጣሪ ነው ፍጡር? ስጋ ተብሎ የኢየሱስ ክርስቶስ ስጋ ተብሎ አይገለጽም። በስጋ ተብሎ ነው የሚገለጸው። በስጋና ስጋ ይለያያል። አሁን እኮ ያንተ አገላለጽ እኮ ትክክል አይደለም። ስማኝ ወንድም መሪች ሰላም። እሺ ሰላም፣ እንዴት ነህ? አለን መጥቻለሁ። እሺ እና ዝም ብዬ እያዳመጥኩ ነበርኩ። እሺ መጥቻለሁ። አንተ ጋር አለ መሰለኝ እንትኑ መጽሐፍ ቅዱስ አለህ መሰለኝ። እቺን እስቲ ይሄንን አንብብልኝ አንዴ። እሺ የትኛው? አሁን ያኔ ጥያቄ የሆነብኝ ነገር አንተ ብዙ ጊዜ ስታወራ ከኢየሱስ ክርስቶስ ወይም እግዚአብሔር አይደለም እሱ መልእክተኛ ነው እንጂ እግዚአብሔር አይደለም ብለህ ነው የምታወራው። እኔ ደግሞ ዛሬ እዚህ ከመጽሐፍ ቅዱስ ያገኘው ጥቅሶች አለ እኔ ጋር። አሁን ይሄንን ጥቅሶች ይሄንን አንብብልኝ እስቲ። ከአዲስ ከብሉ ሙስሊም ነህ ክርስቲያን? ኖ ክርስቲያን ነኝ። ስለዚህ ይሄን ጥያቄ አንብብልኝ እስቲ። ይሄን እንትን አንብብልኝ እስቲ። ቆይ ክርስቲያን ነህ አይደለ? ሳውዲ መሐመድ የሚለው ስምህ ነው? ስሜ ነው። ልክ ነው። ሙስሊም ነበርክ መጀመሪያ? አዎ በልጅነቴ በዛ ነው የተወለድኩት። ከዛ ያው በእናት በኩል በእንትን ክርስቲያን ነው። እናትህ ክርስቲያን አልነበረም? እሱ ሙስሊም ነው። ህፃን እያለህ ነው በዚያ በቤተሰቦችህ ማለት ነው አይደል? በእናቴ በኩል ማለት ነው። ችግር የለውም። እሺ ማንበብ የምትፈልገውን ጥቅስ ንገረኝ። እሺ ዮሐንስ ኢየሱስ እግዚአብሔር እንደሆነ ዮሐንስ ምዕራፍ 13 ቁጥር 13 ላይ ይናገራል። እንደገና ደግሞ ኢሳይያስ ነብዩ ኢሳይያስ እሺ ቆይ አስጨርሰኝ። ጥቅስ ወደ ጥቅስ መዝለል ሳይሆን አንዱ ጥቅስ ጨርሳ ዮሐንስ 13 ኢየሱስ እግዚአብሔር መሆኑን ይናገራል አልክ። የትም ቦታ ላይ ዮሐንስ ኢየሱስ እግዚአብሔር ነው አላለም። እሺ አንብበው። ጌታና መምህር ትሉኛላችሁ እንዲሁ ነኝና ይላል። ከዛስ እሺ እናንተም እሺ ቀጥል። የታለ ኢየሱስ? ቀጥል። ምን አለ? ጨርሰው መጀመሪያው። እሺ ቀጥል። ሻብዮሽ እኔ ጋር ስለሌለ እኮ ነው አጣው እኮ ቅድም አጥቼ እኮ ነው ወደ እንትን የመጣው። ዛህራ እንደ አንብቢ። ዛህራ አለሽ? ሜትሽ ናንሽ
አይደለም ዮሐንስ ኢየሱስ ራሱ እግዚአብሔር መሆኑን አያምንም። እኔ ከእግዚአብሔር ሰምቼ የምናገር ሰው ነኝ ይላል ኢየሱስ ዮሐንስ ወንጌል። እሱን ጥቅስ አንብበልኝ። እሺ ቆይ አንዴ የሚያነብለት ካለ አስገባቸው አንድ ጊዜ እስቲ አስገባውና እንሰማለን። አንድ ጊዜ ይቅርታ ዘል አድርግ ነው። እሺ ልጆች ከኛ ህዝቦች በፊት ከሙሐመድ ሰለላሁ ዐለይሂ ወሰለም ህዝቦች በፊት በኢብራሂም ሁሉም እስላም ነበሩ አይደለም? ሁሉም እስላማዊ እንትኖች ነብያቶች ናቸው። እና አሁን ለኛ ለነብዩ መሐመድ ህዝቦች ከእስልምናዎች ሰላት ግዴታ ነው። በእነዛ ህዝቦች ደግሞ ዋና በእምነታቸው ግዴታ የተጣለባቸው ምንድን ነው? ሶላት ግዴታ ነው በእነሱም ላይ። እሱን ለመጠየቅ ሁሉም ነብያት ሶላት እኮ እንደኛ አምስት ነበር የሚሰግዱት። ቁጥሩ መጠኑ አልተገለጸም። ነገር ግን ሶላት ይሰግዱ ነበር። አላህ ሱብሓነሁ ግን ይሰግዱ ነበር። እንዴት አዳምጠኛለህ? ልመልስ እድል ትሰጠኛለህ? ላውራ? አብሽር። ሹክራን። አመሰግናለሁ። እሺ አላህ ሱብሓነሁ ወተዓላ ሶላትን በእያንዳንዱ ነብይና በተከታዮቻቸው ላይ ግዴታ አድርጓል። ይህ ሲናገር ምን ይላል? ወጀዐልና ሚንሁም አኢመተን ወአውሐይና ኢለይሂም ፊዕለል ኸይራት ወኢቃመ ሶላት ይላል። ስለ ነቢያቶች እየተናገረ ወደ እነርሱ ትእዛዝን አውርጃለሁ ካለ በኋላ ወደ መልካም ስራ እንዲሰሩ ካለ በኋላ ሶላትንም እንዲሰግዱ ይላል። ሁሉም ነቢያት ሶላት እንዲሰግዱ ታዘዋል። በተናጠልም አላህ ስብሐነሁ ወተዓላ አንዳንድ ነቢያቶችን እንዲሁ ሶላት እንዳዘዛቸውና ሲሰግዱ እንደነበር ይገልጽልናል። ለምሳሌ ዒሳ ዓለይሂ ሰላም ምን አለ? ቃለ ኢኒ ዓብዱላህ አታኒ ልኪታብ ወጀዐለኒ ነቢያ ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሶላት አለ። ዒሳን ምን አለ? ሶላትን እንድሰግድ አምላክ አላህ አዞኛል አለ። ስለዚህ ሶላትን ይሰግድ ነበር። ልክ እንዲሁ ሙሳና ሃሩን ይሰግዱ ነበር። ወአውሐይና ኢላ ሙሳ ወአኺሂ አን ተበውአ ሊቀውሚኩማ ቢሚስር ቡዩተን ወጀዐሉ ቡዩተኩም ሶላትን ስገድ የሚል ትእዛዝ ወርዶላቸው ነበር። ረቢ ጅዐልኒ ሙቂመ ሰላት ወሚን ዙርየቲ አለ ኢብራሂም ዓለይሂ ሰላም። ጌታ ያላህ ሆይ ሶላትን እንድሰግድ ወቅቱን ሁሉን ጠብቄ እንድሰግድ አድርገኝ ካለ በኋላ ከቤተሰቦችም እንዲሁ ከዘሮችም አሉ። ኢስማዒል ዓለይሂ ሰላም ይሰግድ ነበር። ወዝኩር ፊል ኪታቢ ኢስማዒል ኢነሁ ካነ ሳዲቀል ወዕድ ወካነ ረሱለን ነቢያ ወካነ ያእሙሩ አህለሁ ቢሶላት እንዲሰግዱ ቤተሰቡን ያዝ ነበር ይላል። ሁሉም ነቢያት ሶላትን ይሰግዱ ነበር። እሺ ሰላም አለይኩም። ወአለይኩም ሰላም። ጀዛኩሙላህ ኸይረን። ሰላም ነው። ሰው እንዴት ነህ? ተጨማሪ አንድ ልጠይቅና ልውጣ። እሱ እሺ ወአለይኩም ሰላም ወረሕመቱላህ። እሺ እሱ يسمعنا السمان لجوج. الو ولك الو، تسمعون كلامي ولا؟ الو وصو بيت አንድ ጥያቄ ልጨምር። ደስ እንዳለ ጀምር ከፈለክ። እሺ እኛ አሁን ቲክቶክ ላይ እስላማዊ ኮንተንቶችን ሼር እናደርጋለን፣ ቲክቶክ ላይ ማለት ነው። ከዛ እነዛ የሚለቀቁ ሀዲሶች ሙሉ በሙሉ አይደለም የምንለቀው፣ የሚፈለገው ፓርት ብቻ የተወሰነ 5 ደቂቃ የሚሆን ምን እያልን እየለቀቅን ሼርን እያደረግን ብዙ ፎሎወር ብለናል። እና የሆነ ሀዲስ ሰምቼ ነበር፣ እንደዚህ ሼር የሚያደርግ ሰው ከተናጋሪው ሰው አጅሩ እኩል ነው የሚባል ነገር ሰምቻለሁ። ስለዚህ ምን ትላለህ? من دعا إلى هدى كان مثل أجر فاعله أو كما قال النبي صلى الله عليه وسلم. ولا ترون أجر ولا كانوا من جر سوتش إن يتتعرسوا لك إن تتعرسوا يأكل من داني أجنيال بلا.
ስለዚህ ያው ታገኙበታላችሁ። እናንተ ዳዕዋ ማድረግ ባትችሉ በሌሎች አንደበት ዳዕዋ አድርጉ የሚባለው ይሄ ነው። አንተ ማስተማር ባትችል ያስተማሩ ሰዎችን ፍርድ ይዘህ ለሌሎች ታስተላልፋለህ። ይሄ አጅር ያስገኛል፣ ምንዳ ያስገኛል። ሰላም አለይኩም። ጀዛኩሙላህ ኸይረን። ይሰማል እሱ ይሰማል። የሆነ ሱና ሰውየው ሱና እየሰገደ እኛ ዋጅብ ሶላት መስሎን ከኋላ ተከትለ ነው ብንሰግድ ጀማዓ ብንሰግድ እንፍቻለን ነው ማለት ይቻላል። ችግር የለውም ይቻላል። እሺ እሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል? አዎ ይሰማል። እና አንድ ጥያቄ ነበረኝና እስካሁን ላገኝ አልቻልኩም። እሺ ጥያቄ ምንድን ነው? እሱ እየሰማህ ነው? ጥያቄ ምንድን ነው ወንድማችን? ያው ጥያቄው ለምሳሌ ቤተሰብ ሁሉም ይሰግዳል በል። አሁን ለምሳሌ እኛ ልጆች ከነ ወላጃችን አብረን ማለት እንሰግዳለን። ከዛ እናትና ልጆች እየሰገደን ወላጅ ማለት አባት ሳይሰግድ ሲቀር እሱ ነገር እንዴት ይታያል? አጅሩን ከኛ እኩል ይካፈላል ወይስ እንዴት ነው የምለውን ልጠይቅ አስቤ ነበር። እናንተ ትሰግዳላችሁ፣ አባት ግን አይሰግድም አይደል? እኛ እንሰግዳለን በሙሉ እኮ ዳዕዋ አድርጉለት። እኛ ሁላችንም እንሰግዳለን፣ እናታችንም ልጆች በሙሉ እንሰግዳለን። ዝም አትበሉት፣ ዳዕዋ አድርጉለት። የወንጀሉ ተካፋይ እንሆናለን ወይ ከሆነ አትሆኑ። ዝም ካላችሁት ትጠየቁበታላችሁ። ነገር ግን ምከሩት። መስገድ አለብህ ብላችሁ ዳዕዋ አድርጉለት። ዳዕዋ ካደረጋችሁ ከተጠያቂነት ተርፋችኋል። እኛ እየሰገደን ከነገርነው ግን ለእኛ ሊካፈል አይችልም። መርሐባ ዳዕዋ አድርጉለት፣ እናንተ ምከሩት። መልካም አመሰግናለሁ። መርሐባ ሰላም አልሐምዱሊላህ። فإنما عليك البلاغ وعلينا الحساب. السلام عليكم، كيف الحال؟ الحمد لله. السلام عليكم. السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. سلام نوس وليتنا. ألو الحمد لله. السلام عليكم. وعليكم السلام. طاعت لما أصبح بكري نبر الكلمة. እሺ አንድ ሁለት ጥያቄዎች ነበሩ። እሺ ጥያቄ ምንድን ነው? መጀመሪያ ያው ዛሬ ጁምዓ ነውና በጁምዓ ቀን ኻጢቡ ኹጥባ በሚፈጥርበት ሰዓት በኹጥባው ላይ ያለ ሰለዋት እንድናወርድ ኹጥባው ላይ ይባላል። አዩ ለከና ሰለላሁ ዐለይሂ ወሰለም ተስሊማ ይባላል። እሺ እሱን ሰለዋት ከይፍያው እንዴት ነው? አንዳንድ መስጂድ በጣም ድምጽ ከፍ ይላል፣ አንዳንድ መስጂድ ደግሞ ጭራሽ ድምጽ የሚባል ነገር የለም እና በዱዓይም እንደዛ ዱዓ ሲደረግ ኻጢቡ ዱዓ ሲያደርግ ይህም ተመሳሳይ ከይፍያ እንዴት ነው የምንለው ነው። ሁለተኛው ጥያቄ ደግሞ ያው እዚህ እኛ አካባቢ አሉ አንዳንድ አብረን የምንናናር ልጆች ስለ አላሁ ሱብሓነሁ ወተዓላ ከአርሽ በላይ ነው ያለው የሚለው ነገር በጣም ብዙ አይነት ወሬ ነው የሚያወሩት። ስለዚህ ትንሽ ማብራሪያ እንዲሰጥልኝ እፈልጋለሁ።
መልካም። እሺ የመጀመሪያው ኢማሙ ኹጥባ እያደረገ የጁምዓ ቀን ሰላዋት ስለማውረድ ይቻላል አይቻልም ከተባለ ይቻላል፣ ችግር የለውም። ምክንያቱም አላህ ሱብሓነሁ ወተዓላ ያዘዘን ነገር ስለሆነ በቁርአን ላይ ኢነላሃ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሃ ለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ ይላል። እናንተ ያመናችሁ ሰዎች በእርሱ ላይ ሰለዋትን አውርዱ ብሎ አዞናል። ሰለዋት እናወርዳለን። ነገር ግን በምን ሁኔታ ነው ከይፍያው እንዴት ነው ከተባለ ድምፃችሁን ዝቅ አድርጋችሁ ድምፃችሁን ከፍ ሳታደርጉ ከጎን ያለውን ሰው ሳታሰሙና ሳትረብሹ ማለት ነው። እንታችኋል አይደል? ይህ ነው መሆን ያለበት። ሌላኛው ምን ነበር ድገሙ? ሌላኛው ስለ አላህ ሱብሓነሁ ወተዓላ አርራህማን አርሽ ኢስተዋ የሚለው በብዛት የሚያነሱልን ነገሮች አላህ ሱብሓነሁ ወተዓላ ከአርሽ በላይ ከሆነ ከሱ በፊት እንዴት ነበር እና እንዴት ነው ይሄ ነገር? መልካም። እሺ አርራህማኑ ዐለል አርሽ ኢስተዋ የሚለው አዛኛው አምላክ አላህ ከአርሽ በላይ ከፍ አለ ማለት ነው። አለቀ። እርሱ በነገረን ልክ ስለ እርሱ እናምናለን፣ እንናገራለን። ከዚያ ውጭ አንፈላሰፍም። ስለ አምላክ ራሱ ነው የሚነግረን፣ ራሱ ነው ያን ነገር የሚያውቀው። እኔ ከአርሽ በላይ ነኝ ካለ አርሽን ሳትፈጥር በፊት የት ነበርክ ብለን አላህን አንጠይቀው አይባልም። እንደዚህ አማኝ የሆነ ሰው በፍጹም አላህ ሱብሓነሁ ወተዓላ የነገረውን በነገረው ልክ አምኖ ይቀበላል እንጂ አርሽን ሳትፈጥር በፊትስ የት ነበርክ? የሚገርማቸው እነዚህ ሰዎች አላህን የት ነው ብሎ መጠየቅ ኩፍር ነው ብለው ያምናሉ። አይጠየቅም። የትን የፈጠረ የት ነው አይባልም ይላሉ። ዞረው እንደገና አላህን ሳይፈጥር በፊት የት ነበር ይሏቸዋል። ቅድም የትን የፈጠረ የት ነው አላልከኝም ነበር ወይ በሏቸው። የት ነው አይባልም አላልክም ወይ በሏቸው። ስለዚህ እኔ ከአርሽ በላይ ነኝ ካለ ከአርሽ በላይ ነው፣ አለቀ። ዕለታት አንድ ቀን በኃይል ታመሙ፣ ሐኪም ቤት እመላለሳለሁ ምናምን እና እኛ ሰፈር የሆነ ፓስተር ነበር። ሁሌ ሐኪም ቤት ስትመላለሳለሁ ኢየሱስን ከተቀበልክ ትድናለህ አለኝ። ከዛ እድናለሁ፣ አዎ ትድናለህ። ከዛ እሺ ብዬ እኔም ልጅም ስለነበር ያን ደካማ ሙስሊም ነበር፣ እሺ ብዬ ተቀበልኩ። ከዛ ምንም ለውጥ አላገኘውም። ትድናለህ ብሎኝ ነበር። ከቤተሰቦቼ ተደብቄ ነው እና ከዕለታት አንድ ቀን ፋሚሊዎቼ ያወቁ፣ ከቤትም አባረሩ። ከቤት ተባርሬ ይቅርታ ከዛስ wait I will give you ይቅርታ አንዴ አብሽር አብሽር إنما يريد الشيطان أن ሲራጋውኝ እኮ ነው። በጣም ይቅርታ አድርግልኝ እና ከዛ ከፋሚሊዎቼ ተደብቄ ነበር የተቀበልኩት እና ከዕለታት አንድ ቀን አወቁ ይሄንን ነገር። ፋዘር ከቤት አባረረኝ። ለወራት ውጪ ነው ያሳለፍኩት እና እስልምናንም ሳልቀበል ሙስሊም ሆኜ ያለው ብዬ ቤት ተመለስኩ። ፋዘርን ሸውጄ ማለት ነው። ሳልቀበልም እስልምና ተቀብያለሁ ብዬ ቤት ገባሁ እና እስካሁንም አልተቀበልኩም። ከፋዘር ጋር አንድ ላይ መስጂድ ሄዳለሁ፣ ከሱ ጋር ገብቼ ሰግዳለሁ ምናምን ሻሃዳም ሳልይዝ ማለት ነው። እሺ እንደዛ ሆኜ ከዛ ከሀገር ወጣሁን ውጪ ነው ያለሁት። እስካሁንም እስልምናን አልተቀበልኩም። እሺ ግን ትሰግዳለህ፣ ትጾማለህ አይደል? አዎ ባለፈው ረመዳን ሙሉ ሰግዳለሁ ምናምን ግን ሻሃዳ አልተቀበልኩም። ችግር የለም። በምትሰግደው ሶላት ውስጥ በእያንዳንዱ ተህያ ላይ የሻሃዳ ቃል አለ። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ የሚለው ቃል አለ። እሱ እንደ ሻሃዳ ይሆንልሃል፣ ምክንያቱም አምነህበት እስከሆነ ድረስ እያልክ ያለኸው። ነገር ግን ያ ነገር በልቤ ውስጥ እንዲረጋልህ ልቤ እንዲረጋጋ ሻሃዳ ልበል ካልክ ማለት ትችላለህ፣ ችግር የለውም። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ በል። أشهد أن لا إله إلا الله محمدا عبده رسول الله وأشهد أن محمدا رسول الله وأشهد أن محمدا رسول الله እሺ ሌሎች ጥያቄ አላችሁ? እሺ ትንሽ ቁርአን እንቀራለን።
ማንን ሱራ እንቅራ? أعوذ بالله من الشيطان الرجيم بسم الله الرحمن الرحيم يا أيها الذين آمنوا لا تقدموا بين يدي الله ورسوله واتقوا الله إن الله سميع عليم يا أيها الذين آمنوا لا ترفعوا أصواتكم فوق صوت النبي ولا تجهروا له بالقول كجهر بعضكم لبعض أن تحبط أعمالكم وأنتم لا تشعرون إن الذين يغضون أصواتهم عند رسول الله أولئك الذين امتحن الله قلوبهم للتقوى لهم مغفرة وأجر عظيم إن الذين ينادونك من وراء الحجرات أكثرهم لا يعقلون ولو أنهم صبروا حتى تخرج إليهم لكان خيرا لهم والله غفور رحيم يا أيها الذين آمنوا إن جاءكم فاسق بنبأ فتبينوا أن تصيبوا قوما بجهالة فتصبحوا على ما فعلتم نادمين واعلموا أن فيكم رسول الله لو يطيعكم في كثير من الأمر لعنتم ولكن الله حبب إليكم الإيمان وزينه في قلوبكم وكره إليكم الكفر والفسوق والعصيان أولئك هم الراشدون فضلا من الله ونعمة والله عليم حكيم وإن طائفتان من المؤمنين اقتتلوا فأصلحوا بينهما فإن بغت إحداهما على الأخرى فقاتلوا التي تبغي حتى تفيء إلى أمر الله فإن فاءت فأصلحوا بينهما بالعدل وأقسطوا إن الله يحب المقسطين إنما المؤمنون إخوة فأصلحوا بين أخويكم واتقوا الله لعلكم ترحمون يا أيها الذين آمنوا لا يسخر قوم من قوم عسى أن يكونوا خيرا منهم ولا نساء من نساء عسى أن يكن خيرا منهم ولا تلمزوا أنفسكم ولا تنابزوا بالألقاب بئس
وبئس الاسم الفسوق بعد الإيمان ومن لم يتب فأولئك هم الظالمون يا أيها الذين آمنوا اجتنبوا كثيرا من الظن إن بعض الظن إثم ولا تجسسوا ولا يغتب بعضكم بعضا أيحب أحدكم أن يأكل لحم أخيه ميتا فكرهتموه واتقوا الله أعوذ بالله من الشيطان الرجيم إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين ولا تستوي الحسنة ولا السيئة ادفع بالتي هي أحسن فإذا الذي بينك وبينه عداوة كأنه ولي حميم وما يلقاها إلا الذين صبروا وما يلقاها إلا ذو حظ عظيم وإما ينزغنك من الشيطان نزغ فاستعذ بالله إنه هو السميع العليم ومن آياته الليل والنهار والشمس والقمر لا تسجدوا للشمس ولا للقمر واسجدوا لله الذي خلقهن إن كنتم إياه تعبدون فإن استكبروا فالذين عند ربك يسبحون له بالليل والنهار وهم لا يسأمون ومن آياته أنك ترى الأرض خاشعة فإذا أنزلنا عليها الماء اهتزت وربت إن الذي أحياها لمحيي الموتى
شيء قدير إن الذين يلحدون في آياتنا لا يخفون علينا أفمن يلقى في النار خير أم من يأتي آمنا يوم القيامة اعملوا ما شئتم إنه بما تعملون بصير إن الذين كفروا بالذكر لما جاءهم وإنه لكتاب عزيز لا يأتيه الباطل من بين يديه ولا من خلفه حميد ما يقال لك إلا ما قد قيل للرسل من قبلك إن ربك لذو مغفرة وذو عقاب أليم ولو جعلناه قرآنا أعجميا لقالوا لولا فصلت آياته أعجمي وعربي ولو جعلناه قرآنا أعجميا لقالوا لولا فصلت آياته أعجمي وعربي قل هو للذين آمنوا هدى وشفاء والذين لا يؤمنون في آذانهم وقر وهو عليهم عمى أولئك ينادون من مكان بعيد እሺ ልጆች ዛሬ አበባዎች የገና ፍሬዎች እሺ ታውቃላችሁ ልጅ لقد علمت ما لنا في بناتك من حق إنك لتعلم ما نريد ጥያቄ ያለለ ገባችሁ ልጅ ከሌላችሁ ወረዱና ሌሎች አስገባችሁ አድመናች የላችሁ ኦኬ እኔ ጥያቄ ልጠይቅ ይቻላል እሺ ሰላም አለይኩም ሁላችሁም የኔ ጥያቄ ምንድነው السلام عليكم የኔ ጥያቄ ኦኬ እሺ ሄሎ ይሰማል እኔ ልቀጥል ይሰማል ኦኬ የኔ ጥያቄ ምንድነው ባል ሚስትና ልጆች ያሉት ውርስን
እንደዚሁም ደግሞ ማንኛውንም ንብረት ወደ ቤተሰቦቹ ላይ ወደ እናት፣ ወደ እህት፣ ከወንድሞች ጋር በአጠቃላይ የሚደረግ ነገር በኢስላም እንዴት ነው የሚታየው? ሚስት እያለች ልጆች እያሉ እሷ መሰረታዊ ነገር ልጆች ማሳደግን ላይ ስራ መስራትንም በውጭ እንደዛ እያደረገች ነገር ግን ሙሉ ለሙሉ የአደጋ ጊዜውንም ተጠሪ ቤተሰቦቹን የሚያደርግ እንዴት ነው የሚታየው? አሁን ለምሳሌ ሴት ልጅ ወደ መኝታ በተጠራች ጊዜ እምቢ ካለች የመላእክቶች እርግማን እንትን ሲላት ያድራል ይባላል። ወንዶችስ እንደዚህ አይነት ሚስቶቻቸውን የሚያደርጉ ምንድን ነው? የለም እንዴ ሸሪዓ ውስጥ የለም እነሱን የሚጠብቃቸው ነገር እንዴት ነው? ይሄን ነገር እዚህ ነገር ላይ እንድትነግረኝ ፈልጌ ነው። እሺ በአጠቃላይ ሚስት ቤት ውስጥ እያለች በህጋዊ መንገድ ነው የተጋቡት፣ በሸሪዓው ተጋብተዋል፣ ልጆች ወልዳለች፣ ቤት ውስጥ ኃላፊነቷን ትወጣለች፣ ውጭም ሄዳ ሰርታ ትመጣለች። ግን ማንኛውንም ነገር ለምሳሌ ኢትዮጵያን ቤት ሲሰራ ከቤተሰቦቹ ጋር ያው በጋራ ነው የሚሰሩት። ግን ምንም ነገር የላትም እንደሚስት ምንም አይነት እንትን የለም። ይሄን እንዴት ነው የሚታየው በሸሪዓ? እሱስ እንትን የለውም ወይ? የወንዱስ ሀቅም እንዴት ነው? ንብረቱን ከሚስቱ ጋር አብሮ በጋራ ያፈሩትን የልጆቹን ንብረት ከቤተሰቦች ጋር እንደዛ ማሸሸት፣ የአደጋ ጊዜም ተጠሪ ሲሆን በቃ ማንኛውም ነገር የሚደረገው ከእህት ከእናትና ከወንድሞች ጋር ሲሆን እንዴት ይታያል ይሄ ነገር? ያ ነው ጥያቄ። አመሰግናለሁ። እሺ ባል ሚስቱን ወደ ፍራሽ ጠርቷት እምቢ ካለች መላእክቶች ሲረግሟት ያድራሉ የሚለው ሐዲስ ወንድንም ይመለከታል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢዛ ደዓ ረጁል እምረአተሁ ኢለል ፍራሽ ፈአበት ፈባተ ገድባን ዐለይሃ ለዐነትሃ አልመላኢካ ሐታ ቱስቢሕ አሉ። አንድ ባል ሚስቱን ወደ ፍራሽ ጠርቷት እምቢ ካለች በዚህም ባል ተቆጥቶ ካደረ መላእክቶች ሲረግሟት ያድራሉ የሚለው መላእክቶች ተራጋሚ ሆኖ አይደለም። ያ ጀማዓ ነገሩ ከታላላቅ ወንጀል መሆኑን ለመግለጽ ነው። እንዲህ አይነት ንግግሮችን በምታገኙ ጊዜ በቁርአንም ሆነ በሐዲስ ላይ እንዲህ አይነት ሰዎችን አላህ ረግሟቸዋል፣ እንዲህ አይነት ሰዎችን ነብዩ ረግሟቸዋል፣ ሰለላሁ ዐለይሂ ወሰለም መላእክቶች ረግሟቸዋል የሚል ስታገኙ ያ ወንጀል ከታላላቅ ወንጀል መሆኑን ለመግለጽ ግነትን ለመግለጽ እንጂ አላህና መላእክቶች ነብዩ ሰለላሁ ዐለይሂ ወሰለም ተራጋሚ ሆነው አይደለም። ገብታችኋል አይደለ? ልክ በዚሁ በሱረቱ ተውባ ላይ ብዙ ጊዜ የሚያነሱት ጥያቄ አለ። ቃተለሁሙላህ አላህ ያጥፋቸው የሚለው ማለት ነው። አላህ ረገማቸው የሚለው ነገር ስታገኙ ጊዜ ያ ነገር ከታላላቅ ወንጀል ላይ መውደቃቸውን ሰዎቹን ለመግለጽ ነው፣ ግነትን ነው የሚያስረዳው። ገብታችኋል? አሁንም እንደዚሁ እዚያ ነው። ታዲያ ወንድንስ ሚስት ባሏን ወደ ፍራሽ ጠርተው እምቢ ካለ እሱንም መላእክቶች ሲረግሙት ያድራል ተብሎ በዚያው አንጻር ይወሰዳል ወይ ከተባለ አዎ ይህን ዑለሞች ተናግረዋል። በዚህ አንጻር ይወሰዳል። ታዲያ ለምንድን ነው ሐዲሱ ሴት ልጅ ላይ ትኩረት አድርጎ የመጣው ወደሚለው እንምጣ። የዛኔ የኢስላምን ጥበብ ትረዳላችሁ። ለግንኙነት ብዙ ጊዜ የሚፈልገው ባል ነው ወይንስ ሚስት ነው? እስኪ መልሽልኝ እህት፣ ወይም ሌሎቻችሁ መመለስ ትችላላችሁ። ከባልና ከሚስት ይሄን ነገር የሚፈልገው ለግንኙነት የሚጠይቀው ባል ወይንስ ሚስት? ማን ነው? ባል ነው ፈላጊው አይደለ? ተፈላጊው ማን ነች? ሴት ነች። ሴት ልጅ ብዙ ጊዜ ባሏን የወሲብ ፍላጎት ትጠይቃለች? አትጠይቅም። አይናፋር ነች በባህሪዋ። ነገር ግን ተጠያቂዋ እርሷ ስለሆነች እምቢ እንዳትልና በዚህ ነገር ላይ ሐቋን ወይም የእርሱን ሐቅ እንዳይጓደል ሲባል ያንን ለመግለንትን ለማለት ነው በእርሷ ላይ ትኩረት የተደረገው ሐዲሱ። ገብታችኋል አይደለ? የማስተዳደር ኃላፊነትና ግዴታ ያለበትስ ማን ነው? ባል ነው። በዚህ ነገር ላይ አስመልክተው ደግሞ እሱ ላይ ነው ሐዲስ ቁርአን ብዙ ጊዜ የሚመጣው። ገብታችኋል? ስለዚህ ይህን ለመግለጽ እንጂ ባልንም ይመለከታል ሐዲሱ። ባልም ራሱ እምቢ ካለ ይጠየቅበታል በዚህ ጉዳይ ላይ። ያ እሺ
አሰላሙ አለይኩም ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ ኒቃብ ዋጅብ ነው ወይስ አይደለም? ሁለት አይነት ምላሽ ስላገኘሁኝ ነው። ኒቃብ በዑለሞች መካከል ኺላፍ ቢኖረውም ትክክለኛው አቋም ዋጅብ ነው የሚለው ነው፣ ግዴታ ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ተናግረዋል፣ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። በሱረቱል አሕዛብ መጨረሻው አንቀጽ መጨረሻው ገጽ ከሁለተኛው ላይ ምን ይላል? ያ አዩሃ አለዚነ አመኑ ያ አዩሃ ነቢዩ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂነ ይላል። አንተ ነቢይ ሆይ ሚስቶችህን፣ ሴት ልጆችህን፣ ምእመናት ሴቶችን በሙሉ ሰውነታቸው ላይ ጀልባባቸውን ይለቁ ዘንድ እዘዛቸው ይላል። በሙሉ ሰውነታቸው ላይ ሲል ጥያቄ ልጠይቅህ፣ ጭንቅላት ከሰውነት ነው አይደለም? ነው ወንድም፣ አለቀ በቃ። ስለዚህ በሰውነታቸው ላይ ካለ ሁሉንም ያጠቃልላል፣ ሁሉንም ያጠቃልላል። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሐዲስ ላይ ላ ተልበስ አልቀፋዘይን ወላ ተተነቀብ አልመርአ ፊ አልኢሕራም። ነቢያችን ሰለላሁ ዐለይሂ ወሰለም ሴት ልጅ በኢሕራም ላይ ሳለች ሐጅና ዑምራ ላይ ኒቃብና ጓንትን እንዳትለብስ አሉ። ከዚያ ውጭ እንደታዘዘ ያሳየናል ሐዲሱ ማለት ነው። እናታችን አይሻ ልክ እንዲሁ ገልጻለች። እሺ ኩና ነስድሉ اللباس على وجوهنا فعندما يأتي الركبان نغطي به كنا نرفعه يعني وعندما يأتي الركبان يعني نسدله ونغطي به وجوهنا بلا ተናግራለች። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ከነጋዴዎች ማን ነው ነቢያችን ሰለላሁ ዐለይሂ ወሰለም ጋር ተቀምጠን ሳለን ነጋዴዎች ከሩቅ በሚመጡ ጊዜ ወደ ላይ ያነሳነውን ልብስ ወደ ታች በማድረግ ፊታችንን እንሸፍንበታለን ብላለች። نغطي به وجوهنا ቃል በቃል ፊታችንን እንሸፍንበታለን ባዕድ ወንዶች ሲመጡ አለች። ከዚህ የሚያስረዳው ምንድነው? ኒቃብ ይለብሱ እንደነበር ነው። እሺ ሁለተኛ ጥያቄ ደግሞ የሆነ የምወያያቸው ክርስቲያን ጓደኞች አሉኝና ሐሚም አሊፍ ላሚም ሚሉ ፊደሎች ምንድን ነው የሚያመላክቱት? ሁሱ እነሱ ፊደላቶች ናቸው፣ ቃላቶች አይደሉም። ፊደላቶች ናቸው። الحروف المقطعة ይባላሉ፣ የተቆራረጡ ፊደላቶች ናቸው። እና ምንድነው የሚያመላክተው ነው የሚለው ጥያቄ። የሚያመላክተው ቁርአን ከነዚህ ፊደላቶች የተውጣጣ የሆነ የአላህ Subhanahu Wa Ta'ala ቃል ነው የሚለውን የሚያመላክቱ ናቸው። እሺ መርሐባ። እሺ እና ሁሱዬ 300 ፎሎወር ይቀረኛል 1000 ለመግባት ባያስወርዱኝ 300 ቢገባልኝ ከሌሎች ቪዲዮ ለማብራት እንዲመቸኝ ነበር። አይሽ እሺ ሰላሙ አለይኩም ሁሴን። ወአለይኩም ሰላም። ሰላም ደህና አልሐምዱሊላህ። የሆነ ጥያቄ ነበረኝ። እሺ ሶላ ላይ ስቆም ይሁን ያኔ ያልሆነ ነገር ትዝ እያለኝ ተወጥቼ ምንድን ነው የሚደረገው? ውስዋስ ካለ ያንን ነገር ለማባረር በመጀመሪያ ከአላህ Subhanahu Wa Ta'ala ፊት መቆምህን ማስተዋል። እሺ ልጅቷ የጠየቅው እርስ ጉዳይ አልተመለስክላት። አዎ ሰውየው ንብረቱን ከወንድሞቹና ለቤተሰቦቹ ማድረግ አይችልም፣ ሚስትና ልጆች እያሉት እሱም አይፈቀድም። ይሁን ያለውን ንብረት ሰውየው ያንን የስራ እንትን ሊሰራ ይችላል። ከሌሎች ሰዎች ጋር እያጋረከ ከወንድሞችም ጋር ሆነ ከቤተሰቡ ጋር ያንንም ጠይቃለች፣ እሱ ችግር የለውም። ያ ግን ለሚስትና ልጆች እያሉት ንብረቱን ለቤተሰብ እንዳለ ሄዶ መስጠት እናንተን ማለት አይችልም። በሀዲያ በስጦታ መልክ ሊሰጣቸው ይችላል። በህይወት እያለ ይሄ ሰውዬ ንብረቱን ለቤተሰቦቹ ሙሉ ማድረግ፣ ሚስትና ልጆቹን የሚኖሩበትን ነገር ማሳጣት አይችልም፣ አይፈቀድም። እሺ እና በምትሰግድ ጊዜ ሶላትን በሶላት ውስጥ የምትላቸውን የምትቀራቸውን ዚክሮችና ልክ እንዲሁ ቁርአን ማስተንተን የዛኔ ከውስዋስ ይጠብቃል። ለእርሱ ብዙ ሰዎች ውስዋስ ላይ የሚወድቁት በሶላት ላይ ወደ ሌላ ሀሳብ የሚሄዱት
በሚሰግዱ ጊዜ ሶላቱን ውስጥ ያለውን የቁርአንና ዚክሮች ስለማያስተውሏቸው ነው። እሺ ኬ ሰላም ነው፣ እንዴት ነሽ? ከላይ ያለሽው ልጅ ይሰማሻል? ይሰማል ወይ? እሺ ጥያቄ ያለ ይቀጥል፣ ከሌላችሁ ሌሎች ቦታ ነው የምትከላችሁ። ኢቢሲ የምትለው አስገባት እያሉህ ነው። ሙስሊም አይደለችም መሰለኝ። አድሚኖች አስገባቸው። يا سلام